አስቡትማ የኦሎምፒክ ጀግናው ያው የዓለም የረጅም ርቀት ሪኮርድ ባለቤቱ ቀነኒሳ በቀለ ድንገት በጉልት ገበያ ውስጥ በባዶ እግሩ ቃሪያና ሽንኩርት ሲቸረችር ቢታይ ምን ሊሰማን ይችላል? ይገርም። ይገርማል። በጣም አእምሮን የሚያምታታ ነገር ነው የሚሆነው። ልክ ነሽ። በቅርቡ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆነው ቪዲዮ የሚያሳየው ልክ ይህንን ነው። እኔ ራሴ ምስሉን ለመጀመሪያ ጊዜ ስመለከት አእምሮ ውስጥ የሆነ እንትን የተበላሸ ነገር እንዳለ ነው የተሰማኝ። አዎ፣ በኮምፒውተር ቋንቋ ግሊች እንደሚባለው አይነት ማለቴ ነው። በትክክል ልክ የሆነ በጣም የምንፈራቸውንና የምናከብራቸውን የሁለተኛ ደረጃ ትምህርት ቤት የሂሳብ መምህር ድንገት አንድ ጭፈራ ቤት ውስጥ ዲጄ ሆኖ እንደማየት አይነት የግራ መጋባት ስሜት እኮ ነው። እውነት ነው። ፈጽሞ የማይገናኝ ቦታ እና ሁኔታ ነው አደል? አዎ፣ የሰውየው ፊት አቀማመጡ፣ ያቺ ታወቀችው ፈገግታው ጭምር 100% አትሌቱን ነው የሚመስለው። ግን ደግሞ ቦታው ገበያ ውስጥ ነው። ይሄ ምስል ከመጀመሪያው የአይን ማታለል ባሻገር ከጀርባው በጣም አስገራሚ የሆኑ ጉዳዮች ይዞ መጥቷል። እና የዛሬው ጥልቅ ውይይታችን መነሻም ይሄው ነው አደል? አዎ፣ የዝግጅታችን ዋና ዓላማም ከዚህ አዝናኝ ምስል ጀርባ ያለውን ሳይንሳዊ እና ጥልቅ ማህበራዊ እውነታ ማብራራት ነው። ያነሳኸው የአእምሮ ግሊች ወይም የግራ መጋባበት ስሜት በጣም ትክክለኛ ገለጻ ነው። በስነልቡናው ዓለም ይህ ክስተት ኮግኒቲቭ ዲሶናንስ ወይም የእውቀት መዛባት በመባል ይታወቃል። እሺ፣ ይህ መዛባት የሚፈጠረው አእምሯችን መረጃን ከሚያስገባበት መንገድ ጋር ተያይዞ ነው? አዎ፣ ልክ ነህ። የሰው አእምሮ በተፈጥሮ ኃይል ለመቆጠብ ሲል ነገሮችን አስቀድሞ በመገመት ነው የሚሰራው። ጀግና አትሌት የሚለውን ምስል ከስቴዲየም ከወርቅ ሜዳሊያና ከክብር ጋር አጣምሮ አስቀምጦታል። እና ያንን የተከበረ ፊት በጉልት ገበያ ውስጥ ሲያየው ይደነግጣል ማለት ነው። በትክክል። በባዶ እግር እና በአቧራ ተሸፍኖ ሲያየው አእምሮ አስቀድሞ የሰራው ስሌት ይፈራረሳል። መረጃውን ለማስታረቅ በጣም ይቸግራል። ከዚህ የሳቅና የመገረም ስሜት ጀርባ እስከ ትልቅ ጉዳይ ይሄ ነው። ግን እኮ እዚህ ጋር የሚገርመው ነገር ይሄ ምስል በዘመናዊ ቴክኖሎጂ ወይም በዲፕ ፌክ የተቀናበረ ሳይሆን እውነተኛ ሰው መሆኑ ነው። አዎ፣ ያ ነው ነገሩን የበለጠ አስገራሚ የሚያደርገው። ቪዲዮን ያየ ማንኛውም ሰው እንዴ አትሌቱ ለፓሪስ ኦሊምፒክ ዝግጅቱን አልጋ ላይ ሳይሆን ገበያ ውስጥ ሪኮርድ እየሰራ ነው እንዴ ብሎ እስከ መጠየቅ ደርሷል እኮ። በጣም ያዝናናል፣ ግን ደግሞ ጥልቅ ጥያቄም ያስነሳል። አዎ፣ ጥያቄ ምንድን ነው? በዓለም ላይ ምንም አይነት የደም ዝምድና ሳይኖራቸው እንዲህ አይነት ፍጹም ተመሳሳይ የሆነ ፊት ሊፈጠር የሚችለው እንዴት ነው? ሳይንሱ ይህንን እንዴት ነው የሚያብራራው? ይሄ እንግዲህ በሳይንሱ ዓለም ዶፕልጋንገር በመባል የሚታወቀው አስገራሚ ክስተት ነው። ዶፕልጋንገር የጀርመኛ ቃል ነው አይደል? አዎ፣ ቀጥተኛ ትርጉሙ ድርብ ተጓዥ ማለት ነው። ይሄ እንዴት ሊፈጠር እንደሚችል ለመረዳት የሰው ልጅን ዘረመል ወይም ዲኤንኤ ልክ እንደ አንድ ግዙፍ የቁማር ቤት የቁጥር ማዞሪያ ማሽን ያው ስሎት ማሽን አርገን መውሰድ እንችላለን። ኦኬ፣ ማሽኑ የሰዎችን ማንነት ይወስናል ማለት ነው። ልክ ነው። የሰውን አጠቃላይ ማንነት የሚወስኑ በቢሊየን የሚቆጠሩ የዘረመል ቅንብሮች አሉ። ነገር ግን የሰውን የፊት ቅርጽ፣ የአፍንጫ ስፋት፣ የአይን ርቀት እና የመንጋጋ አቀማመጥ የሚወስኑት ጥቂትና ውስን የሆኑ የዘረመል ውቅሮች ብቻ ናቸው። ስለዚህ ማሽኑ ብዙ ጊዜ ሲሸከረክ ያንን ቁጥር ሊያወጣ ይችላል። በትክክል። ከ8 ቢሊዮን በላይ ሕዝብ ባለበት በዚህ ዘመን ያ የዘረመል ማሽን ስፍር ቁጥር ለሌለው ጊዜ ሲሸከረክ ቆይቶ በአጋጣሚ ያኑ ተመሳሳይ የፊት ቅርጽ ቁጥር ለሁለት የተለያዩ ሰዎች ሊሰጥ የሚችልበት የሂሳብ ስሌት በጣም ከፍተኛ ነው። ይገርማል። ስለዚህ ምንም አይነት የዘር ግንድ ሳይኖራቸው በተለያዩ የዓለም ጥጎች የሚኖሩ ሰዎች ፍጹም ተመሳሳይ ፊት ሊኖራቸው ይችላል ማለት ነው። የዘረመል ስሌቱ የአጋጣሚ ውጤት መሆኑን መረዳት ይቻላል። ግን እዚህ ጋር አንድ የሚያከራክር ነጥብ አለ። እሺ፣ ምንድን ነው እሱ? ፊቱ መመሳሰሉን እንቀበል። ነገር ግን ስክሪፕቱ በግልጽ እንዳስቀመጠው የሰውየው አቀማመጥ እና ያቺ የታወቀችው ፈገግታ ጭምር ነው 100% ተመሳሳይ የሆነው። እና የሰውነት አቀማመጥ እኮ የህይወት ልምድ እንጂ የዘረመል ስጦታ ብቻ አይመስለኝም። ይህስ እንዴት ሊገጣጠም ይችላል? ይሄ እጅግ በጣም ጥሩ ጥያቄ ነው። ምክንያቱም ሰዎች ፊት ሲመሳሰል
የቆዳውን ቀለምና የአፍንጫውን ቅርጽ ብቻ ነው የሚያስቡት። አዎ፣ ውጫዊውን ገጽታ ብቻ ማለት ነው። ልክ ነህ። ነገር ግን የፊት አጥንትና የጡንቻ አቀማመጥ ያው ፋሻል ማስኩሌቸር የምንለው አንድ አይነት ሲሆኑ ያ ሰው የሚስቅበት መንገድ፣ ጡንቻዎቹ የሚለጠጡበት አቅጣጫ ተመሳሳይ ይሆናል ማለት ነው። እንደ ማለት አጥንቱ ስለተመሳሰለ ብቻ ፈገግታውም ይገጣጥማል። አዎ፣ አልፎ ተርፎም ማዕከላዊ የሰውነት ስበትን ለመጠበቅ የቆመበት አኳኋን ጭምር ተመሳሳይ ሊሆን ይችላል። የውስጥ አወቃቀሩ ስለሚመሳሰል ውጫዊ እንቅስቃሴውም ተመሳሳይ መልክ ይዛል። ይህ ነው እንግዲህ ነገሩን ከተራ መመሳሰል አልፎ የሰውየው ኮፒ እስኪመሰል ድረስ አሳማኝ የሚያደርገው። ይሄ ሳይንሳዊ ማብራሪያ እጅግ በጣም አስገራሚ ነው። ግን ይህ ቪዲዮ ይህን ያህል ሰዎችን ያነጋገረው በመልክ መመሳሰሉ ብቻ አይመስለኝም። ሌላ ምን ማህበራዊ ትርጉም አለው ብለህ ታስባለህ? ቅድም እንዳልሽው እኛ ያንን ፊት ከወርቅ ሜዳሊያ፣ ከዝና እና ከሀብት ጋር ነው የምናቆራኘው። ያንን ፊት በገበያ ግርግር ውስጥ የዕለት ጉርሻ ለማግኘት ሲታገል ስናይ የሚፈጠረው ማህበራዊ ጥያቄ አለ እኮ። አዎ፣ ትልቅ የፍልስፍና ጥያቄ ነው። በባህላችን ውስጥ እኮ ዕድሉን ወይስ መልኩን የሰጠው የሚባል ጥልቅ አባባል አለ። የአንደኛው ሕይወት በዓለም አቀፍ መድረክ ሲያበራ፣ ሌላኛው በተመሳሳይ ፊት በጉልት ውስጥ መታገሉ ስለ ስኬት ያለንን አመለካከት አይሞግተው? ሙሉ በሙሉ ይሞግተዋል። እዚህ ላይ የሃሎ ኢፌክት የሚባለውን የማህበራዊ ሳይንስ ጽንሰ ሐሳብ ማምጣት እንችላለን። እሺ፣ የሃሎ ኢፌክት ማለት ምን ማለት ነው? የሃሎ ኢፌክት ማለት ሰዎች የአንድን ሰው አንድ አውናጣዊ ጎን ለምሳሌ ዝናን ወይም ቆንጆ መልክን ሲያዩ ያ ሰው በሌሎችም ነገሮች ሁሉ የተዋጣለተ ሀብታም ወይም ደስተኛ ነው ብሎ በደመነፍስ የማመን አዝማሚያ ነው። አሃ፣ ማለት ታዋቂውን አትሌት ስናይ የሕይወት ጣሪያ ላይ የደረሰ አድርገን እስለዋለን። ልክ ነህ። ነገር ግን ያንኑን የስኬት ፊት በጉልት ሻጩ ላይ በባዶ እግሩ ስናየው ያ የገነባነው ምናባዊ ሃሎ ወይም አክሊል ይፈረካከሳል። የህይወት እጣ ፈንታ ምን ያህል በዘፈቀደ ወይም በራንደምነስ ላይ የተመሰረተ እንደሆነ እርቃኑን ያሳየናል። የዘፈቀደ ስቲ ማለቴ ብዙ ጊዜ ስኬትን ከግል ጥረት እና ጠንካራ ስራ ጋር ብቻ የያዘን ነው የምናስበው አይደል? አዎ፣ ማህበረሰቡ እንደዛ ማሰብ ነው የሚቀለው። አትሌቱ ጠንክሮ ስለሰራ ነው እዛ የደረሰው ብለን እናምናለን። ይህ ምስል ግን ያንን እምነት ጥያቄ ውስጥ ያስገባ ይመስላል። ምክንያቱም የጉልት ሻጩ ጠንክሮ አይሰራም ማለት አንችልም እኮ። ልክ ነህ። እና እዚህ ጋ ነው ነገሩ ማህበራዊና ፖለቲካዊ ፍልስፍና ውስጥ የሚገባው። ሜሪቶክራሲ ወይንም በችሎታና በጥረት ብቻ ስኬት ይገኛል የሚለው አስተሳሰብ ብዙ ጊዜ የውልደት ሎተሪን ይዘነጋል። የውልደት ሎተሪ ሲባል ያው የተወለዱበትን ዕድል ማለት ነው። አዎ፣ የሰው ልጅ ዕጣ ፈንታ በብዙ ውስብስብ ምክንያቶች የተገመደ ነው። የትውልድ ቦታ፣ ያደጉበት ማህበረሰብ፣ ያገኙት የትምህርት ዕድል፣ የተመጣጠነ ምግብ እና የሚያበረታታ አሰልጣኝ ማግኘት ጭምር። እውነት ነው። እነዚህ ሁሉ እኮ ከግለሰቡ ቁጥጥር ውጭ የሆኑ አጋጣሚዎች ናቸው። በትክክል። የጉልት ሻጩ ምናልባት ከልጅነቱ ጀምሮ የተለየ ዕድል ቢያገኝ ኖሮ ልክ እንደ አትሌቱ የኦሊምፒክ ጀግና መሆን ይችላል እንደነበር ማንም አያውቅም። ዘረመሉ ተመሳሳይ ፊት እንደሰጠው ሁሉ ምናልባትም ተመሳሳይ የሆነ የልብና የሳምባ ጥንካሬ ሰጥቶት ሊሆን ይችላል እኮ። ግን ያንን ዕድል አላገኘም። አዎ፣ ያንን እምቃቅም ወደ ወርቅ ሜዳሊያ የሚቀይረው አካባቢዊ ዕድል ስላላገኘ በጉልት ገበያ ውስጥ ተወስኖ ቀርቷል ማለት ነው። ይህ አስተሳሰብ ግን በጣም ተስፋ አስቆራጭ አይሆንም? ማለቴ ሁሉም ነገር በአጋጣሚ እና በዕድል ላይ ብቻ የተመሰረተ ከሆነ የሰዎች ጥረት ዋጋ የለውም ወይ? አይ፣ ጥረት ዋጋ የለውም ማለት አይደለም። ምክንያቱም እኔ ይህንን ስመለከት የተለየ አቅጣጫ ነው የሚታየኝ። የዚህን የጉልት ሻጭ የህይወት ትግል ከኦሊምፒክ ማራቶን ሩጫ ጋር ማወዳደር አይቻልም እንዴ? አዎ፣ በደንብ ይቻላል። በገበያ ውስጥ በየቀኑ የሚደረገው ሩጫስ የራሱ የሆነ ጽናት አይጠይቅም? ጠዋት በማለዳ ተነስቶ ዕቃ አምጦ ፀሐይና ዝናብን ታግሶ ከደንበኞች ጋር ተከራክሮ ቤተሰብን ማስተዳደር፣ ይህ እኮ በራሱ 42 ኪሎ ሜትር እንደመሮጥ ነው። እውነት ነው። ትልቅ ትግል ነው። ርቀቱ በመንገድ ባይለካም የሚጠየቀው የአእምሮና የአካል ጥንካሬ ጀግንነት ነው። ስለዚህ መድረኩ ተለወጠ እንጂ የጉልት ሻጩም የራሱን ማራቶን ያሸነፈ ነው ብሎ መውሰድ አንችልም። ይህ በጣም ማራኪ እና ስሜት የሚነካ ሐሳብ ነው። እያንዳንዳችን የራሳችን ማራቶን አለን የሚለው አስተሳሰብ
በግለሰብ ደረጃ ጥንካሬን ለመስጠት ይረዳል። ነገር ግን እውነታውን ሳይንሳዊና ማህበራዊ በሆነ መነጽር ያለምንም ማለዘቢያ ስንመረምረው ነገሩ እንደዚህ ሮማንቲክ አይደለም። እሺ፣ እንዴት? ማህበረሰቡ አይቀበለውም ማለትሽ ነው? በትክክል ማህበረሰቡ ለቃሪያ ሻጭ ወርቅ አይጠላልቅም፣ በሚሊዮን የሚቆጠር ዶላር አይሸልመውም። ይህኑ ብሩታል የሆነ የማህበረሰብ እውነታ ነው። የስኬትና የሽልማት ስርጭቱ እጅግ በጣም የተዛባ ነው። አዎ፣ ያማ እውነት ነው። ሻጩ በገበያ ውስጥ የሚያሳየው ጥንካሬና ትጋት የአትሌቱን ያህል ወይም ምናልባትም ከዚያ በላይ ሊሆን ይችላል። ነገር ግን ማህበረሰቡ ታሪካዊ ክብር የሚሰጠው በስታዲየም ውስጥ ለሚሮጠው እንጂ ኑሮን ለማሸነፍ በጸጥታ ለሚታገለው አይደለም። ልክ ነሽ። ግን ደግሞ ማህበረሰቡ ስላላጨበጨበለትና ሜዳሊያ ስላልሰጠው ድካሙ ከንቱ ነው ወይም ስኬታማ አይደለም ማለት አንችልም። አዎ፣ በሱ ደረጃ ስኬታማ ሊሆን ይችላል። ስኬት ሁልጊዜ በሚታይ መድረክና በታዋቂነት ላይ ብቻ የተመሰረተ አይደለም። ሁሉም ሰው በየራሱ መንገድ ኑሮውንና ስራውን ገፍቶ ነው የሚሄደው። ያ በራሱ ትልቅ ትርጉም አለው። በትክክል የእያንዳንዱ ሰው ጥረትና ድካም የራሱ የሆነ ውስጣዊ ዋጋ አለው። በዚህ ላይ አያከራከርም። የጉልት ሻጩ ቤተሰቡን ለማስተዳደር የሚያደርገው ትግል፣ ሁሉም በየፊናቸው ዋጋ አላቸው። አዎ፣ ሁሉም የየራሳቸው ጀግኖች ናቸው። ነገር ግን እኛ እንደ ማህበረሰብ ሁልጊዜ የምንፈልገው የእኛን ተስፋና ምኞት ተክሎ አደባባይ ላይ የሚያንጸባርቅልንን የምናመልከውን የሚታይ ጀግና ነው። አትሌቱ ያንን ሚና ይጫወታል። እሺ፣ ስለዚህ ነው ለዛ ፊት የተለየ ክብር የምንሰጠው። ልክ ነህ። ለዚህም ነው ያኑን የጀግና ፊት ምንም በማይደነቅ እና ጭብጨባ በሌለው ተራ የህይወት ትግል ውስጥ ስናየው የምንደናግጠው። ይህ ክስተት እንግዲህ በውስጣችን ያለውን ጀግናን የማምለክ ዝንባሌ እና ለተራው ታታሪ ሰው ያለንን ንቀት ነው እንደ መስታወት አፍጦም ያሳየን። ይህ እይታ ነገሩን ወደ ላቀ ደረጃ ነው የሚወስደው። የዛሬው ውይይታችን መነሻ የነበረው በማህበራዊ ሚዲያ ላይ የተሰራጨ አንድ አዝናኝ የሚመስል የጉልት ላይ ቪዲዮ ነበር። አዎ፣ መጀመሪያ ላይ ቀለል ያለ የመዝናኛ ዜና ነበር የሚመስለው። ነገር ግን ከመጀመሪያው የግሊች ወይም የእውቀት መዛባት ስሜት ተነስተን ነገሩን ስንፈትሸው ስለ ዘረመል የቁማር መሽን ስሌት፣ ስለ ሃሎ ኤፌክት መፍረስ እና ማህበረሰባችን ስኬትንና ጀግንነትን በሚዛን ስለማይለካበት መንገድ ሰፋ ያለ ግንዛቤ አግኝተናል ብዬ አስባለሁ። እውነት ነው። ይህ ምስል የሁለት ሰዎችን መመሳሰል ብቻ ሳይሆን በያንዳንዳችን ሕይወት ውስጥ ያነውን ያልታየ ጥረት፣ ያልተዘመረለት ማራቶን እና የሕይወት ዕጣ ፈንታ ምን ያህል አስገራሚ እንደሆነ በሚገባ አስተምሮናል። አዎ፣ ይህንን ጥልቅ ትንተና ከመቋጨታችን በፊት ግን አድማጮቻችን ከራሳችሁ ሕይወት ጋር እያስተያዩ ሊያሰላስሉት የሚገባ አንድ ከበድ ያለ ፍልስፍናዊ ጥያቄ ማንሳት ፈልጋለሁ። እሺ፣ በጣም ጥሩ። እስቲ ይህንን እናስብ። በዓለም ላይ የእኛን የፊት ቅርጽ፣ ቁመና እና ድምፅ 100% የሚመስል የዘረመል ኮፒ የሆነ ሰው ቢኖር፣ ነገር ግን ያ ሰው ከኛ ፍጹም ተቃራኒ የሆነ ሕይወት እየኖረ ቢሆን እውነተኛ ማንነታችንን የሚገልጸው የትኛው ነው? ዋው! ይሄ ከባድ ጥያቄ ነው። እንደ ተፈጥሮ የተሰጠን መልካችን እና በአጋጣሚ ያገኘነው የዕድል መስመር ነው ወይስ ምንም አይነት ማህበራዊ ጭብጨባ ባይኖረውም እንኳ በያዝነው የህይወት መንገድ ላይ በየቀኑ አፋችንን ዘግተን የምናሳየው ጽናትና ጥረት? ይሄ ጥልቅ የሆነ ሐሳብ ነው። እውነተኛው ወርቅ የሚገኘው በአንገት ላይ በሚጠልቅ እና በሚያንጸባርቅ ሜዳሊያ ነው ወይስ በየቀኑ የኑሮን ውጣ ውረድ ለማሸነፍ በምናደርገው ጸጥተኛ ነገር ግን ማይቋረጥ ትግል ውስጥ? ይህንን ሁሉም ሰው ሊያስብበት ይገባል። ይህ በእውነት አእምሮን የሚያነቃቃ እና እያንዳንዳችን ከራሳችን ጋር እንድንሟገት የሚያደርግ ጥያቄ ነው። ይህንን የሕይወትና የስኬት ምስጢር አሰላስሉበት እያልን የዛሬውን ጥልቅ ትንታኔያችንን በዚህ እናበቃለን።